ሱቁን አልከለከለች እቃውን አልከለከለች ምን እንደሚያስለቅስ ነው ግራ ይገባኝ። ልጅቷ ባለችው መሰረት እቃውን አስረክባለች። አሁን ላይ መታ 1 ሚሊዮን ብር ካልሰጣችሁኝ አይሆንም ማለት ግን ምን ማለት ነው? ልጅቷ ሱቁን ስታስጀምር የኔ እቃና ሱቁ እንደዚህ ነው 1.5 ይሁን 1 ሚሊዮን እንደዚህ ነገር ነው ዋጋው እሱን ነው የምሰጠው አለች። ስለዚህ ቻሌንጁን አሸነፍኩ። ካሸነፍኩ በኋላ ሱቁን አስረከበች አይደል ከነቀው። አሁን ላይ መታ ሳስገምቶ 300 ሺህ ነው የሚያወጣው ተጨማሪ ደግሞ ብር ያስፈልገኛል ማለት እኮ አትችልም። ምክንያቱም ልጅቷ እቃውን ብቻ ሰታ ሱቅ የሚባል የለም ብላ ቢሆን ወይም ደግሞ ሱቁን ሰታ እቃውን የለም ብላ ቢሆን ኖሮ አዎ ማልቀስና እንዲሁ መፍረጥ ራሱ በቃ ሲያንስ ነው ይባላል። ወይም ደግሞ ልጅቷ ራሱ ትክክል አይደለችም በቃሉ አልተገኘችም ሊባል ይችላል። ነገር ግን ሱቁን ከነቃው አስረክባ አንተ ዛሬ ላይ ስታስገምት 10 ብርም ቢባል የልጅቷ ጥፋት ሳይሆን ያለው የገበያ ሁኔታ ነው። ስለዚህ እኔ ወንድም ማልቀሱን ትተህ ብልጥ ልጅ ሆነ ብልጥ ልጅ ደግሞ የያዘውን ይዞ ነው የሚያለቅሰው አይደል? ስለዚህ የሆነ ነገር ይዘህ አልቅስ። እንዴ ነገ ከነገ ወዲያ ልጅቷ በቃ ትቻለሁ ብላ ሁሉ ነገር አንፎሎ አስደርግ አልሰጠም ብትልስ ምን ይውጣል? ስለዚህ በሰው ዕቃና በሰው ንብረት ላይ በዚህ ደረጃ እያለቀሱ እንደተበደለ መሆን እንደኔ ልክ ነው ብዬ አላስብም።